ሰላም ውድ ቤተሰብ እንዴት ናችሁ? ዛሬ የማሳያችሁ ሁለት ቤዚክ ነገሮች አሳያችኋለሁ። የመጀመሪያ ይችን እንዴት እንደምንጠቀማትና ከዛ ለምን እንደሚጠቅመን እናሳያችኋለሁ። ዊች ሚንስ አሲስታንስ ኢሚዩኒቲ ትባላለች። እንዴት እንጠቀማለን የሚለውን እናያለን። ሁለተኛው ደግሞ በፌስቡክ ወይም ማንኛውም የቲክቶክ፣ የፌስቡክ፣ የኢሞ ወይም ሴቭ ያደረጋችሁትን ፓስወርዶች ከጠፋባችሁ የጎግልም ሊሆን ይችላል የኢሜይልም ሊሆን ይችላል ከጠፋባችሁ እንዴት እናገኛለን? ስልካችን ውስጥ እንዴት እናገኛለን? መጀመሪያ ግን ምንድነው ማድረግ ያለባችሁ? ማንኛውም ፓስወርድ ስታስቀምጡ ሴቭ ማድረግ ያስፈልጋል ማለት ነው። ሴቭ ኢን ሰንስ ሴቭ ስልካችሁ ላይ ሴቭ ላድርግላችሁ ወይም ዴስክቶፓችሁ ላይ ወይም ታብሌታችሁ ላይ ሴቭ ላድርግላችሁ የሚል አለ። እሱን ሴቭ ካደረጋችሁ በኋላ ነው የምታገኙት። ሴቭ ካላደረጋችሁት ላታገኙ ትችላላችሁ። ስለዚህ በጉግል አካውንት የተከፈቱ ማንኛውንም ሶሻል ሚዲያ ፓስወርድ እንዴት እንደሚገኝ ያሳያችኋለሁ። ከዛ በፊት የዚችን ጥቅም የተወሰነ ላሳያችሁ፣ እንዴት እንደምትገኝም ላሳያችሁ። መጀመሪያ ወደ ስልካችሁ ሴቲንግ፣ ለምሳሌ የዚህን ጥቅም ማለት ልክ እንደዚህ አይነት ከርሰሯን እንዴት እንደምትጠቀምበት ከርሰሩ የትኛውም በተለይ ሌክቸር ለምታደርጉ ማንኛውም ቦታ ላይ እነዚህ አይነት ከርሰሯን የት ጋር እንደሚገኝ እሱን መጠቀም እንዳለብን፣ ከዛ ባሻገር ጎል አድርጎ ለማሳየት የሆነ ቦታ ጎል አድርጎ ለማሳየት ራሷ የአሲስታንስ የሚሆነው ጎል አድርጎ ለማሳየት ጠቅማችኋል። ይሄንን ትጠቅማለች። ከዛ ባሻገር ሌላው ደግሞ እዚህ አሲስታንስ የሚሆነ ላይ ገብታችሁ እነዚህ ሳይዟን ከፍ ዝቅ ማድረግ ትችላላችሁ። ያው ታች ፔድ ሳይዝ የሚል አለ፣ ከርሰር ሳይዟ፣ የከርሰር ስፒዷን እናንተ በምትፈልጉት ደረጃ አሬንጅ ማድረግ ትችላላችሁ ማለት ነው። እና ይሄንን ለመጠቀም የት እንደሚገኝ ያሳያችኋለሁ መጨረሻ ላይ እቺ አሲስታንስ ሚዩኒ ላይ። ከዛ ባሻገር ደግሞ ሌላው እነዚህ ሳይዙን እነዚህ ለማሳየት ሞክሬያለሁ። ሌላው ደግሞ ምንድነው እነዚህ ስክሪንሾትም ለማድረግ ጠማል። እዚህ ጋር እንደምታዩት ኖቲፊኬሽን ከርሰር አለ፣ ስክሪን ኮንትሮል አለ፣ ሜን ሴቲንግ አለ። ስክሪንሾት በጎን በኩል ወይም ከላይ በኩል እንደየስልካችሁ ታይፕ ይለያይና ስክሪንሾት ለማድረግ ከተፈለገ ይሄን ስክሪንሾት ትነክታላችሁ፣ ራሱ ስክሪንሾት ያደርጋል ማለት ነው። እዚህ ጋር እንደምታዩት። ስለዚህ የአሲስታንስ ሚዩንን አብርቶ መጠቀም ትልቅ አሪፍ ነው ማለት ነው ከሌሎቹ አንፃርና እነዚህን እንድትጠቀሙበት እጋብዛለሁ። ይሄን ለማግኘት ምንድነው የምናደርገው? መጀመሪያ ላይ እኔ የተጠቀምኩ ያሳያችሁ ከርሰሯን መጀመሪያ ላይ ምንድነው የምናደርገው? የስልካችን ሴቲንግ ነው የምንገባው። የስልካችን ሴቲንግ እዚህ ጋር እንደምታዩት እቺን ከርሰሯን ተጠቅመን የስልካችን ሴቲንግ አንዴ ክሊክ እናደርጋለን። እሱን ክሊክ ካደረግን በኋላ ወርታች ሳፕ እናደርገውና ወደ አክሰሲቢሊቲ የሚል አለ። እሱን አንዴ ክሊክ እናደርጋለን ማለት ነው። እሱን ክሊክ ካደረጋችሁ በኋላ እዚህ ከርሰሯ እንደሚያሳየው ኢንተራክሽን ኢንዴክስተሪቲ የምትላለች እሷን አንዴ ክሊክ ታደርጋላችሁ። እሱን ክሊክ ካደረግን በኋላ እዚህ ጋር እንደምታዩት የእናንተ ጋር ያለው ማትጠቀሙት ከሆነ አሲስታንስ ኢሚዩን የሚለው ኦፍ ነው የሚሆነው። ይህን ኦን ማድረግ ማለት ነው። ለምሳሌ ለማሳየት ያክል ይህንን ባጠፋው አሲስታንስ ኢሚዩን እንዳለ ጠፍቶ አናገኘውም ማለት ነው። አያችሁት? ኦን ኦፍ ባረገው እንደዚህ አሲስታንስ ኢሚዩን አልተጠቀመው። እነዚህ ኦን ታደርጉትና ቀጥታ እንደዚህ አይነት ምልክት ይመጣላችኋል። ይህንን እንድትጠቀሙ ጋብዛለሁ ማለት ነው። ይሄ በጣም አሪፍ ነው። ስፔሻሊ ለምታስተምሩ ወይም ለማየትም ከፈለጋችሁ ወደ ፓወርፖይንት ማዘጋጀታችሁ ፓወርፖይንት እየጠቆማችሁ ለማስተማር ከፈለጋችሁ እነዚህ አሪፍ ናቸው። እዚህ ውስጥ ዝርዝር እንትኖች አሏቸው። እናንተ በምትፈልጉትን መንገድ እንድትጠቀሙ ያግዛችኋልና ይችን እንድትጠቀሙ ጋብዛችኋለሁ። አንደኛው ይሄ ነው። ሁለተኛው ደግሞ ምንድነው የማንኛውም ሶሻል ሚዲያ ፓስወርድ ለማግኘት የሚጠቅማችሁ ነው የምናሳየው። ልክ የስልካችን ሴቲንግ ላይ አሁን ያለሁት። ከዛ በመቀጠል ምንድነው እያደረግን ያለ ነው እዚህ ጎግል የሚለው ላይ አንዴ ክሊክ እናደርጋለን። ጎግል የሚለው ላይ ክሊክ እናደርጋለን። ከዛ ልክ እንደየ ኢሜይላችሁን ትቀያይሩታላችሁ የምትፈልጉት ከሆነ። ከዛ ኦል ሰርቪስ ከኢሜይላችሁ ይመጣል ከላይ በኩል። ከዛ ኦል ሰርቪስ የሚል አለ። ኦል ሰርቪስን አንዴ ክሊክ ታደርጋላችሁ። ኦል ሰርቪስን አንዴ ክሊክ ታደርጋላችሁ። የምትፈልጉት አይነት እዚህ ጋር ታይፕ ይመጣላችኋል። እዚህ እናንተ የምትፈልጉት ትጠቀማላችሁ ማለት ነው። እኔ ማድረግ የፈለኩት ምንድነው ፓስወርድ እንዴት ይገኛል የሚለውን ነው። ፓስወርድ ማንኛውም ሶሻል ሚዲያ ፓስወርድ እንዴት እናገኛለን ነው የሚለው። ከዛ ኢሜይላችሁ ላይ አንዴ ክሊክ ስታደርጉት እንደዚህ ማናጅ ዩር ጎግል አካውንት የሚል ይመጣል። እሱን አንዴ ክሊክ ታደርጉታላችሁ። ክሊክ ታደርጉና ወርታች ሳፕ ታደርጉትና እስከ ሴኩሪቲ የሚለው ድረስ አንዴ እዚህ ጋር ክሊክ ታደርጉታላችሁ ማለት ነው። ሴኩሪቲ የሚለውን አንዴ ክሊክ ታደርጉት እንደዚህ ወርታች ሳፕ ታደርጉትና ፓስወርድ ማናጀር የሚል ድረስ ይመጣላችኋል። ከዛ ማንኛውም ሶሻል ሚዲያ የምትጠቀሟቸው ፓስወርዶች በሙሉ
እዚህ ጋር ይመጣል ማለት ጋር እንደምታዩት ፓስወርድ ማናጀር የሚል አለ። የኔ ከ60 በላይ ፓስወርዶች እዚህ ውስጥ እንዳሉ ያሳያል። የእናንተም እንደዚህ ሴቭ ያደረጋችሁት ፓስወርዶች ይኖራሉ። እሱን አንዴ ክሊክ እናደርገዋለን። እዚህ ጋር ክሊክ ስታደርገው የትኛውን ቦታ ላይ ሴቭ ያደረጋችሁት አካውንቶች እዚህ ፓስወርዱ እናያለን ማለት ነው። ፓስወርድ አለ የባይቢት የባላንስ እዚህ ጋር የምትጠቀሙት የባንክ የሚሆን የትኛውን ቦታ ላይ የምትጠቀሟቸውን ታያላችሁ ማለት። ለምሳሌ ፌስቡክ ላይ ያለውን ፓስወርድ እኔ ልግባ፣ ከዛ አውተንቲኬሽን ጠይቃችኋል። እናንተ የምትፈልጉ ልክ ይህን አውተንቲኬት ፓስወርድ ታስገባላችሁ። በቃ ፓስወርዱ ማለት ይሄ ነው። የፌስቡክ የመጀመሪያው እዚህ ጋር ክሊክ ብታደርጉት ታዩታላችሁ ማለት ነው። አይኗን ማየት ነው። እዚህ ጋር አይኗን አንዴ ክሊክ ባደረገው እዚህ ጋር ያለውን ፓስወርድ ያሳየናል። እዚህ ጋር ያለውን ፓስወርድ እያንዳንዱ ሶሻል ሚዲያ ያላቸውን ፓስወርድ እንዲታዩት ይደረጋል ማለት ነው። ስለዚህ ይህንን አድርጋችሁ የማንኛውም ሶሻል ሚዲያ ያላቸውን ፓስወርድ እንድትጠቀሙ ጋብዛለሁ ማለት የፈለጋችሁትን እዚህ ውስጥ ያላችሁ። መጀመሪያ ግን ምን ማድረግ አለባችሁ ብያለሁ። የትኛውንም የቲክቶክ አካውንት ነው የምትፈልጉት እዚህ ጋር ፓስወርድ በቀጥታ ታገኛላችሁ ማለት ነው። ምንድነው የሚያስፈልገው? እዚህ ጋር ያሉትን መጀመሪያ ሴቭ ማድረግ ያስፈልጋል። ስልካችሁ ላይ ሴቭ ላድርግላችሁ ወይስ ደግማችሁ ስትገቡ እንደገና ፓስወርዳችሁ እንዲጽፉ ይጋብዛችኋል። እናንተ ሴቭ ማለት ይጠበቅባችኋል ማለት ነው። ሴቭ ካደረጋችሁ እዚህ ጋር ማንኛውም ሶሻል ሚዲያ የተጠቀማችሁባቸውን ጎግል ላይ ተቀምጠው ማየት ትችላላችሁ ማለት ነው። ይሄን ይመስላል። ይሄን ተጠቀሙበት። ለሌሎች ጓደኞቻችሁ እንዲጠቅም ሼር፣ ላይክ እና ሰብስክራይብ በማድረግ ተባበሩኝ። ይመቻችሁ። መልካም ጊዜ እመኛለሁ። ባይ